እግሩ ሌላ የግራ እግሩ ሌላ አድርጎ ማለት ነው። ይሄው እንደምታዩት ምስኪን መስቀልቁሉ ወጣ። እኔ በጣም ነው ያሳዘነኝ። ሊያብድ ነው መሰለኝ። በቃ ጨለለ ለየለት በየፈራሁኝ። እኔ ከምር በጣም ነው ያሳዘነኝ። በዛ ላይ ደግሞ አውፍ በይኝ አፉና አለላ ካስቀየምኩሽ እስከዛሬ ያስቀየምኩሽም ነገር ካለ አውፍ በይኝ ምናምን ሲል እኔ በጣም ነው የፈራሁት። ሆዴና ባባይ ከምር ሆዴኔ ባባው። ምክንያቱም ይሄ ሰውዬ ወደፊት ራሱ ላይ ምን ሊያረግ አስቦ ነው? ይሄ ሰውዬ ምን ሊሆን ነው? ይሄ ሰውዬ እንዴት ነው የሚኖረው ከዚህ በኋላ? እኔ አውፍ በይኝ ያስቀየምኩሽም ነገር ካለ ካስከፋውሽ እስከዛሬ ብዙ ነገር አድርጌሻለሁ። ሱመያን አንቺ ነሽ የደበቅሻት ብዬ አንገላትቼሻለሁ እኔም ተጨምሬ አውፍ በይኝ ይቅርታ አድርጊልኝ ሲለኝ በጣም ሆድ ያዘነ፣ በጣም ሆድ የተረበሸ ማለት ነው። ግን ይሄ ሁሉ ነገር በጥፋቱ ነው ብልም ግን ደግሞ በጣም አሳዝኖኛል። በተለይ እዛች ቤት ውስጥ ኩርትም ብሎ ቀናይል ማታይል እዛች ነጠላ ፍራሽ ላይ እንዲህ ሲወዘወዝ እንደ አልቃሽ በጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሰይድን ሸኘን ወደ አደን ማለት ነው። ሰይድ ሄደ ከሰንዓ ወደ አደን ተሳፍሯል። ግን ታውቃላችሁ ሰይድ ጥሩ ሁኔታ ላይ አይደለም ያለው። በጣም ነው የሚያሳዝነው። በጣም ከምታስቡት በላይ ያሳዝናል ማለት ነው። እኔማ አንዳንዴ ሳስበው ራሱ የስለንቦና ችግር ያጋጠመው ሁሉ ይመስለኛል። ምክንያቱም ያኔ ከሆነው ነገር አንፃር ለሱ ሊቀበለው አልቻለም ይሁን ወይም ታደርጋለች ብሎ ስላልጠበቀ ይሁን አላቅም። ቅንጭላቱ ውስጥ ያለውን ነገር ማወቅ ባልችልም ግን ደግሞ ሰይድ በጣም ነው የሚያሳዝነው ማለት ነው። እንደውም ከምነግራችሁ በላይ በጣም አንደኛ ምግብ አይበላም፣ ሁለተኛ ውሃ አይጠጣም። በቃ እንደዚሁ እንደጅል ከዛ እኔማ ያብዳል ብዬ ሁሉ እየፈራው ነው አሁን ላይ ማለት ነው። የእብደት ነገሮች ሁሉ እየታዩበት ነው ሰውየው። ራሱ ጋር አይደለም ያለው። እኔ ሱመያን በጣም ለመንኩኝ፣ በጣም ታገልኳት። ግን ምን ላድርግ በራሴ ላደርገው የምችለው ነገር ምንም ነገር የለም አሁን ላይ ማለት ነው። ሁሉም ነገር ተዘጋግቶብኛል። አንደኛ እሱን ሳየው በጣም ነው ያሳዘነኝ። እኔ መጀመሪያ ይሄ ሁሉ ነገር ይገባዋል ብዬ ነበር ማለት ነው። እሷ ያሳለፈችውን ነገር በዛ ሰዓት ሳይ እኔ ሰይድ እንደዚህ ሆኖ አየዋለሁም ብዬ አስቤ አላውቅም። ግን ደግሞ የሚሆንበት ነገር ሁሉ ይገባዋል ብዬ ነበር። ግን አሁን ላይ እንደዛ ልላችንም። ምክንያቱም እኔ አሁን ሰይድ በጣም እያሳዘነኝ ነው። ከበፊቱም በላይ እያሳዘነኝ ነው ማለት ነው። በፊት እናደድበት ነበረ። አሁን ደግሞ በጣም ነው ያሳዘነኝ። የሆነው ሁሉ አይሁን ሳይሆን የሆነው ሁሉ አይገባውም ለሱ አይደለም። ግን እኔ ሰይድ ያሳዘነኝ አሁን ሱመያ ይሄን ሁሉ ነገር እያየች ስላልሆነ ምንም ላይ ቆጫት ይችላል። ሙምኪን እሷ የምታየው ካሜራ ላይ ልክ እሷ ካሜራ ላይ ቪዲዮ ላይ ወጣላችሁ ስትስቅ እንደምታዩት ሁሉ ማለት ነው። እሱም ደና ቆሞ የምታየው ነው የሚመስላት አሁን ላይ እሷ ያረገች የነበረችው ያንን ስለሆነ ማለት ነው። ግን ሰይድ እኔ እውነቱን ነው የምነግርሽ ሱመያ አንቺ ኮንሹ በላይ ሆኗል አሁን ላይ ማለት ነው። እመኚኝ ባዶ ቤት ውስጥ አንድ ፍራሽ አስቀምጦ ሰዎቹ ቤቱን ለማከራየት ይፈልጋሉ። እሱ ከዛች ከቤት ውስጥ አለቀም አለ። እዛች አንድ ፍራሽ ውስጥ አስገብቶ ቤት ውስጥ እዛች ፍራሽ ላይ እየተኛ እየዋለ እየተነሳ ምግብ አይበላ ውጭ አይወጣ። ሹቢ በቃ እንደ ሰይድን ታውቂያለሽ በእግሩ ነበር የሚዞረው። ባስ ላይ እንኳን አይወጣም። እንደዚህ ከዛ ስል ነበር የሚውለው። ከዛ ቤት ውስጥ ያስወጣነው በግድ ነው። መኝ ሱመያ በግድ የመጨረሻ ጊዜ ሆኖበት የወጣው ከዛ ከቤት በግድ ነው። ከዛሬ ነገ ይመጣሉ። ከዛሬ ነገ ጀሚላ እዚህ ስትሮጣ ያለው እዚህ የሮጠች ነበር ጀሚላን ትቻት ይርኩት አቲቃ እዚህ ጋር ቁጭ ብላ ነበር። በቃ የሚካየለው ሁሉ ህልም ነው ሱመያ ህልም።
ታውቂያለሽ አንቺ በጣም እድለኛ ነሽ በዛ ሰዓት እንደዛ ብትጎጅም ብትሰቃይም በሱ ነው እንጂ ልጆችሽ አጠገብሽ ነበሩ አሁን ግን እሱ በሶስታችሁ ነው እየተሰቃየ ያለው እኔ አይገባውም ስቃው አይደለም ሱመያ ግን ስቃዩ ደግሞ ከመጠን በላይ ሆኗል ተከየሊ ይሄ ሰውዬ የልጅሽ አባት ነው ፍቅሽ አትፍቂው የልጅሽ አባትነቱን አትፍቂው ድንገት የሆነ ችግር ቢፈጠር ሰውነንና የሚቆጨን ነገር እንዳናደርግ የሚቆጨን ነገር መጥቶ ለዳማ እንዳይገለንኛና አንቺም አስቢቴ ወደ ራስሽ ተመለሺ እሱ አንድ ላንቺ ይጨነቃል ሁለት የልጆቹን አፍቆት በቃ ምን ልበልሽ ሱመያ እኔ በጣም ነው ያሳዘነኝ ማለት ነው በጣም ከምነግርሽ በላይ ውስጤ በጣም ነው ያዘነው አንዳንዴ እላለሁ ምን ነው ሁሉ ነገር ባልተፈጠረ የሁሉ ነገር ለእናንተ አይገባም ነበር እላለሁ ማለት ነው እውነትም አይገባም ነበር የዛኔ ፕራንክ ብሎ ያደረገው ነገር ሁሉ ቀርቶበት ቦን ማለት ነው የሰው ልጅ ምን እንደሚፈጠር ከኋላው ቢያቅ ኖሮ ምንም ነገር አያደርግም ቀርሞ ግን እሱም ባለማወቅ ትልቅ ጥፋት አጠፋ መተው ያለበትን ነገር በጊዜው አልተውም አለ ይሄንን ጥፋቱን እኛም አልካድንም ትልቅ ጥፋት አለበት ግን አሁን ላይ ደግሞ ሰይድ ባንቺ እጅ ላይ ነው ያለው እኔ እዚህ መጥቶ እስካሁን ድረስ ካገኘሁት ቀን በኋላ እኔ ስልክ ተደውሎልኝ ከገጠር ከመጣው ቀን ጀምሬ ሰይድ ካንቺና ከልጆችሽ ውስጥ የሚጠራው ሰው አንድም ሰው የለም ወላ ሃዩ ስሟን እንኳን ሃዩ አላለም እኔማ አልኩት خلاص ሱመያ እንደዚህ ከሆነችብህ ሂድና ሚስት ጋር ኑር ራስህንም አረጋጋት ድጋሚ ራስህን ካረጋጋህ በኋላ መተት ፈልጋታለህ መተት ታገኛታለህ አልኩት ግን ሊሰማኝ አልቻለም ሃዩ የሚለውን ቃል ራሱ ካፌ ላይ አላነሳልኝም ማለት ነው እኔ ምን ልበልሽ እኔ ሄዶ እሷ ጋዛ ትንሽ እረፍት እንዳደርግ ፈልጌ አንቺና አይደለም እኔና ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አጥፈው የላኩት ዳብሰው ካካል